ሰላም ውድ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት አዲስ ቪዲዮ የሰላጣ ማጣፈጫ እንዴት በቤታችን ውስጥ እንደምንሰራ ነው። የሎሚ ጭማቂ፣ ዘይት፣ ሰናፍጭ፣ ቁንዶ በርበሬ፣ አቼቶ፣ ወተት ወይንም የአኩሪ አተር ወተት፣ ሚጥሚጣ፣ ጨው እና ስኳር ናቸው። በመቀጠልም ዕቃ እናዘጋጃለን። ጎድጓዳ ሳህን፣ ጨው እንጨምራለን። ስኳር አንድ ከግማሽ የሻይ ማንኪያ፣ ሰናፍጭ ሩብ የሻይ ማንኪያ፣ ሚጥሚጣ ሩብ የሻይ ማንኪያ፣ የሎሚ ጭማቂ አንድ ሾርባ ማንኪያ፣ አቼቶ አንድ ሾርባ ማንኪያ፣ እንጨምራለን። ቁንዶ በርበሬ ሩብ ሻይ ማንኪያ እንጨምራለን። እዚህ ጋር በደንብ ማዋሃድ አለብን፣ መበጥበጥ። ተመልካቾቼ ይሄ የአኩሪ አተር ወተት ነው። ይሄንንም መጠቀም እንችላለን። ወተት የማይወድ ሰው ካለ በጾም ወቅትም መጠቀም እንችላለን እንደ አማራጭ። እዛ ወተቱን እንጨምራለን። በደንብ መበጥበጥ አለበት። እዚህ ጋር እናዋህደዋለን። በደንብ ስትበጠብጡት ትንሽ የመወፈር አይነት ባህሪ ይኖረዋል። ከዛ ደግሞ ዘይት እንጨምራለን። ግማሹን ዘይት እንጨምራለን። ይሄንንም እንደዚህ እንደምታዩት አበጣብጠዋለሁ አንድ ላይ። በጣም ቆንጆና ለጤና ተስማሚ ነው። ውጭ ወጥተን ከምንገዛ አንዳንዴ ቤታችን ውስጥ እንደዚህ ብንሰራና ብንጠቀም ለጤናችን ቆንጆ ነው። ብዙም ኬሚካል የለውም። ያው ዘይቱን እንጨምራለን መጨረሻ ላይ እናዋህደዋለን። ተመልካቾቼ ይሄው እንደምታዩት ወፈር እያለ ነው። በደንብ በጥብጡት፣ አዋህዱት። ሚጥሚጣ መጨመር ከፈለጋችሁ ትጨምራላችሁ። ወተቱ ነው ብዙ ማይገባበት እንዳይቀጥንብን ማለት ነው። ተመልካቾቼ ይህ ሰላጣ ማጣፈጫ ወዲያው የሚበላ ነው። ለነገ ለሚቀጥለው ተብሎ የሚቀመጥ አይደለም። በመቀጠል ደግሞ ተመልካቾቼ የማሳያችሁ ስትሮበሪ መልመላታ ነው። እሱም ለተለያዩ ምግቦች ማጣፈጫ እንጠቀመዋለን። እንደ ራይስ ያሉ ምግቦች
ተመልካቾቼ አንድ የሾርባ ማንኪያ የብርቱካን ፍቅፋቂ እንጨምራለን። በመቀጠል ደግሞ ሞቅ ያለ ውሃ እንጨምራለን፣ እናዋህደዋለን። በደንብ እናዋህደዋለን ውሃውን እየጨመርን። ተመልካቾች ይሄ ስትሮበሪ ጃም ልጆች በጣም ነው የሚወዱት እና አንዳንድ ምግቦች ለመጀመሪያ ጊዜ ለማስለመድ ራሱ ይረዳናል። በትንሽ ያደረግን ማስለመድ እንችላለን ልጆቻችንን ሰላጣ እንዲበሉልን ማለት ነው። በመቀጠልም የቀረውን ውሃ እንጨምርና እናዋህደዋለን። ተመልካቾቼ ሰርታችሁ ቅመሱት። በጣም ቆንጆ ይጣፍጣል። ብዙ ጣፋጭም አይደለም። የብርቱካን ልጣጩ ጣዕሙን ትንሽ ለወጥ ያደርገዋል። ተመልካቾቼ ይሄን ይመስላል እንግዲህ በመጀመሪያ የሰራሁት ያው ከሰላጣ ጋር ደባለቀዋለሁ። ተመልካቾቼ እናንተም ሰርታችሁ ሞክሩት፣ ትወዱታላችሁ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ። መልካም ቀን።